የ300 ሰዎችን ህይወትና የሚኒስተሩን ህይወት ያተረፈው አንድ ተራ የቆሻሻ ለቃሚ ተብሎ የሚታወቀው የ11 ዓመት ህፃን ልጅ ታዳጊ ህይወት ዓለምን አስገርሟል። ክቡር ሚኒስትር እባክዎን ይህንን አውሮፕላን ያስቆሙ፣ አደጋ ሊያጋጥመው ነው። አንተ ልጅ ምን እያልክ ነው አለው ክቡር ሚኒስትሩም። አሁንም ድጋሚ ልጁ ክቡር ሚኒስትር እውነቴን ነው፣ አንዱ ሞተሩ ተበላሽቷል፣ ቶሎ ይፈተሽ አለው። አንድ የ11 ዓመት ቆሻሻ ለቃሚ ህፃን በአውሮፕላን ማረፊያ ውስጥ በመጮህ ሚኒስትሮችን የክቡር እንግዳዎችንና የ300 ተጓዥ ህይወት ለማዳን ሲሞክር መጀመሪያ ማንም አልሰማውም ነበር። ነገር ግን እውነቱ ሲታወቅ መላው ሀገር በድንጋጤ ተዋጠ። ይህም ህፃን ማን ነበረ? አውሮፕላኑ መበላሸቱን እንዴት ሊያውቅ ቻለ? ጠዋት 12 ሰዓት በራጅዳኒ ዓለም አቀፍ የአየር ማረፊያ ውስጥ ትልቅ ዝግጅት አለ። ለመጀመሪያ ጊዜ ሊያስመርቅ ነው። በአውሮፕላኑ ማስታወቂያ ላይ ደህንነቱ ቅድሚያችን ነው የሚል ትልቅ ጽሑፍ ይታያል። የህንድ ትልቅ የአየር መንገድ ጋሩዳ 350 የተባለውን እጅግ ዘመናዊ አውሮፕላን፣ ከዚህ ድምፅ በስተጀርባ ግን አርጁን የተባለ የ11 ዓመት ታዳጊ ቆሻሻ ይለቅማል። አርጁን የቆሻሻ ልብስ የለበሰና ጫማውም የተቀደደ ሲሆን አይኖቹ ግን ብሩህ ናቸው። አርጁንም አንድ ልዩ ተሰጥኦ አለው። የአውሮፕላኖችን የሞተር ድምፅ ሰምቶ ብልሽት መኖሩንና አለመኖሩን መለየት ይችላል። ይህንን ችሎታ ያገኘው ከአባቱ ነበር። ከ8 ዓመት በፊት አርጁን የ3 ዓመት ልጅ እያለ በዚሁ አውሮፕላን ማረፊያ ውስጥ ከአባቱ ጠፍቶ ነበር። አባቱ ካፒቴን ቪካስ ሜህታ የኩባንያው ዋና ፓይለትና መሐንዲስ ነበሩ። በወቅቱ አባቱ ለአርጁን እንዲህ ብለው ነበር፣ ልጄ የሞተር ድምፅ የአውሮፕላኑ ልብ ነው። ትክክል ካልሆነ ድምፁ ይቀየራል። በጥንቃቄ አድምጠው አለ። አርጁንም በወቅቱ በሰው መሃል ከአባቱ ጠፍቶ ነበር። መሐንዲስ የተባለ ደግ ለማኝ አገኘውና እንደ ልጁ አሳደገው። አርጁን አባቱ ማን እንደሆነ አያውቅም። አባቱ ያስተማረውን ትምህርት ግን በጭንቅላቱ ውስጥ ታትሞ ቀርቷል። አርጁን አዲሱ ጋዳን 350 አውሮፕላን ሲመለከት የሞተሩ ድምፅ የተለየ እንደሆነ ሰማ። ድምፁም ቡም ከማለት ይልቅ ክራክ ክራክ ይል ነበር። አርጁን በሞተሩ ላይ ትንሽ ስንጥቅ አየ። ይህም ስንጥቅ 35000 ጫማ ከፍታ ላይ ሲወጣ አውሮፕላኑን ሊያፈነዳው እንደሚችል ተረዳ። ወዲያውኑ ወደ ጥበቃዎቹ ሮጦ ቢነግራቸውም ሂድ አንተ ቆሻሻ ለቃሚ ምን አውቀ ነው ብለው አባረሩት። አርጁን ግን ተስፋ አልቆረጠም። ወደ ዋናው ተርሚናል በመሄድ ዋናውን መሐንዲስ ሱሪሽ ኩማንን አገኘ። መሐንዲሱ ህፃኑ የሚናገረውን ቴክኒካዊ ቃላት አስገረሙና ሞተሩን እንዲፈተሽ አዘዘ። ውጤቱም አስደንጋጭ ነበር። በትክክልም ሞተሩ ላይ አደገኛ ስንጥቅ ይታይ ነበር። የኩባንያው ስራ አስኪያጅ ኤሚት ጉፕታ ግን ሚኒስትሩ ሊመጣ ስለሆነ ለዝግጅቱም በሚሊዮች የሚቆጠሩ ገንዘብ ስለወጣ በረራው እንዲቀጥል ፈለገ። ይህ የቆሸሸ ህፃን የሚናገረውን ሰምተን በረራውን ማቋረጥ የለብንም አለ። ነገር ግን አርጁን በውጪ ሆኖ አውሮፕላኑ ይከሽፋል አታንሱት እያለ መጮህ ጀመረ። የሚዲያ ባለሙያዎችና ጋዜጠኞች ነገሩን ሰምተው በቀጥታ ስርጭት አስተላለፉ። ጉዳዩ የሲቪል ኤቪዬሽን ሚኒስተር ጆሮ ደረሰ። ሚኒስትሩም በረራው እንዲቆም አዘዘ። የአቪዬሽን ባለሙያዎች መጥተው ሲመረምሩ አርጁን እንዳለው ሞተሩ ላይ አደገኛ ስንጥቅ መኖሩን፣ አውሮፕላኑ ቢበር ኖሮ የግዴታ ይከሰከስ እንደነበረ አረጋገጡት። ሚኒስትሩ ከሞት ስለተረፈ አርጁንን አቅፎ አመሰግነው አንተ እውነተኛ ጀግና ነህ አሉት። በዚያውም ቅጽበት ዜናውን በቴሌቪዥን አይቶ የመጣው ካፒቴን ቪካስ ሜህታ አውሮፕላኑ ማረፊያ ደረሰ። ቪካስ የጠፋው ልጁ መሆኑን በአንገቱ ላይ ባለው ምልክት አወቀ። 8 ዓመት በኋላ አባትና ልጅ ተገናኙ። አርጁን ከቆሻሻ ለቃሚነት ወደ ሚሊዮነር ልጅነት ተለወጠ። አባቱም አንተ ዛሬ የ300 ሰዎችን ህይወት ብቻ ሳይሆን የኔንም ተስፋ አድሰሃል አለው።
የዛሬው ታሪካችን ይህንን ይመስላል። ቪዲዮን ከወደዳችሁ ላይክ እና እንዲሁም ሀሳብ አስተያየት ኮመንት ላይ ማስቀመጣችሁን እንዳረሱ። በቀጣይ ከዚህ በተሻለ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።